በድጋሚ ተመልሼ መጥቻለሁ የኔ ወዶች የኔ ምርጦች ማለት ነው። ይህን ቻናል ሰብስክራይብ እያደረጋችሁ አበረታቱኝ እንዳታልፉ ማለት ነው። እንግዲህ ቀብራራው ወንድማችን መጣል። እንዲሁም ደግሞ ሀብ ትናንትና ኢንስታግራም ላይ ፖስት አድርጎ ነበረ ማታ ማለት ነው። በጣም ነው የገረመኝ እኔ ራሱ ማለት ነው። በፍቅር መሀል እኔ ምን አገባኝ እያለ መጣ ማለት ነው። በፍቅር መሀል እኔ ምን አገባኝ፣ በፍቅር መሀል የመጣ ወይም ለሌላ ነገር ሳይሆን ወንድምህንና የወንድምህን ሚስት ለማስታረቅ ነው እንጂ ለሌላ ነገር አይደለም። በጣም ነው የገረመኝ እኔ ራሱ የምር ሀብ ማለት ነው። እና አንዴ የሴት ቀሚስ ሲያልብሱ፣ አንዴ ቁምጣ ሲያልብሱ፣ አንዴ ሾርት ሲያልብሱ፣ አንዴ ምን ሲሉ፣ ምክንያቱም ከምትናገራቸው ቃላቶች አንጻር ነው እንደዛ ሊያድርጉ እየቻሉ ገባ እንጂ ሁላችሁም ተከብራችሁ ነበረ። ግን እየተከበራችሁ ስላልሆነ ቤተሰብን እስከማዘቅዘቅ ድረስ ደርሳችኋል ማለት ነው። ሁላችሁም ማለት ነው። ሁላችሁም ከቡራም ጀምሮ ማለት ነው። ምክንያቱም እናንተ ያለውን ነገር ተሰባስባችሁ ብትፈቱት፣ እናንተ ታላላቅ ናችሁ። መለኛውም አለ። መለኛው እስካሁን ድረስ ምንም ነገር የገባበት ነገር የለም። ያው በራሱ ቤት ሊሰራ ይችላል። ሌላ ነገር ምንም ነገር የለም ማለት ነው። ግን በጣም ነው የገረመኝ እኔ ራሱ ማለት ነው። ይሄ እንደዚህ መሆን አልነበረበትም ነበር። የሀይሜና የቡራ መጋጨት ከቤተሰብ የሚያልፍ ነገር አልነበረም። እና እንግዲህ ቡራ ቀብራራው ምን አለ መሰላችሁ፣ ከሆነ የሆነ ካልሆነም ያው አልሆነም፣ ከሆነም ይሆናል፣ ግን ካልሆነም ምንም ማድረግ አልችልም እንደማለት ነው እንግዲህ አገላለጹ ማለት ነው። እና ፈጣሪ ያውቃል ማለት ነው። ፈጣሪ ያውቃል። በሰላም እንድትመጡ ነው ሁላችንም እኛም ራሱ የምንፈልገው የእናንተ ደስታና በቃ በሰላም እንድትመጡልን፣ እንዲሁም ደግሞ ለኦዲየንስም ደግሞ ክብር በቃ እንዲያገኙ ነው እኛ ራሱ ሁላችንም የምንፈልገው ማለት ነው። ምክንያቱም ትንሽ ትልቁ እያያችሁት ነው፣ ቤተሰብ ነው እየዘቀዘቁ ነው ያሉት ያለ አግባብ ያለምን መቃብር ቦታ እስከመውሰድ ድረስ የምር በጣም ነው እኔ እንጃ፣ በጣም ዝግንን ብቻ ግን የሚያደርግ ነገር ነው። እግዚአብሔርን ነው የምላችሁ። እና በጣም ብዙዎቻችሁ አላችሁ ከእንደዚህ ያለ ነገር ብትቆጠቡ ደስ ይለኛል። ቤተሰብንም እናንተም ቤተሰብ አላችሁ፣ ልክ እንደ ቤተሰቦቻችሁ አድርጋችሁ ብታዩ ጥሩ ይመስለኛል ማለት ነው። እነሱ ፈጣሪ ካለ ወደፊት ታርቀውልን ምን ብለው መጣው አዲስ ህይወት ጀምረው እንደገና ደግሞ ቤታቸው አብረው የሚሆኑበት ቀንም ሊመጣም ይችላል። ከዛም አልፎ ደግሞ በቃ ሽማግሌም ልኮ ምን ብሎ ቀለበት ማስሮ ተጋብተው ያው የሚኖሩበት ቀንም ሊመጣም ይችላል። ስለዚህ እንደዚህ አባት አድርጉ ጥሩ ይመስለኛል። ሀይሚዬም ተናግራለች ማለት ነው። በማያገባቸው አትግቡ ብላለች። ምክንያቱም ቤተሰብ እየተነካም ስለሆነ ያለ አግባብ ጽሁፍም እየጻፉ ስለነበረ ነው። ከዚያ አንጻር ነው ሀይሚዬም ልትናገር የሚቻለች ማለት ነው። እና ስለዚህ እባካችሁ ከእንደዚህ ያለ ነገር ተቆጠቡ ነው የምላቸው። እኔ ራሱ ቢሆን ማለት ነው የምሬን ነው የምላቸው። በጣም ነው የሚከብደው እግዚአብሔርን። ለምን እስከዚህ ድረስ ለምን እንዴ? እናንተ ከቤተሰብ አይደል እንዴ ተፈጥራችሁ እዚህ አረብ ሀገር ድረስ የመጣችሁ? ለመሳደብ የሚበቃችሁ ቤተሰብ ስላላችሁ ነው። ከእናት ከአባት ስለተወለዳችሁ ነው። እነሱ እስከ ምንድን ነው የተፈጠሩት? ስለዚህ እናንተ ማሰብም አለባችሁ ማለት ነው። በቃ እንዴ የምር በጣም ነው በቃ ቲክታክ ሰፈር ላይ እግዚአብሔር ለመግባት ራሱ ዝግልን የሚያደርግ ነገር ነው። ወይኔ